በጣም ደስ እያለኝ ነው። ከዛ ደግሞ ይጨንቀኛል። ብቻ አላቅም የሆነ ያላሰብነው ነገር እንዳይፈጠር እየፈራው ነው። መሲ ከዚህ በኋላ እኮ የኔ ነች። ምን ይፈጠራል ብለሽ ነው ሚስቴ? እሺ ባልየው ሰማኝ። ግን ቴዲ ግን ምንም ይፈጠር አትሆኝም አይደል? ማለት የደበቀኝ ሌላ እኔ ማላውቀው ማንነት የለህማ? አልገባኝም። እዚህ ደረጃ ላይ ደርሰን ትጠራጠርኛለሽ እንዴ? ኧረ እየተጠራጠርኩ አይደለም፣ እንዲሁ ልቤ ርፍ እንዲል ብዬ ነው እኮ። ልብሽ አላረፈም ማለት እኮ ጥርጣሬ አለ ማለት ነው። እሺ በቃ ይቅርታ፣ እንደዚህ ነገር ድጋሚ አልጠይቅህም። አታስቢ፣ ስለምወድሽ ምንም ነገር አይደርስብሽም። እሺ አታስቢ። እሺ አንተ ጋር ስመጣ እኮ ሁሌም አልፈራም፣ ጠንካራ ነው የምሆነው። ቤት ስደርስ ነው የምፈራው። አትጨነቂብኝ እሺ የኔ ቆንጆ። ስለተከላከልክልኝ አመሰግናለሁ። በማታውቂው ነገር እያስጨነቀሽ ስለነበረ ነው። በዛ ላይ ሌላም ሰው ቢሆን የማደርገው ነገር ነው። አታዋሽ፣ እኔ ስለሆንኩኝ ያደረግከው። ለምን ከራስ ጋር ትታገላለህ? በቃ እውነቱን እመን። የትን እውነት ነው ማሙ? የትኛውን እውነት ልመን? በቃ እኔን የተውከኝ የጠላኝ የረሳኝ ታስመስላለህ፣ ግን ደግሞ እርግጠኛ ነኝ እንደዛ ማድረግ አልቻልክም። በቃ እውነቱን እመን። ለምን አልችልም? በደንብ አድርጌ ነው የምችለው። ሁኔታ ግን እንደዛ አይመስልም። አይመስልሽ ይሆናል ግን ነው። ቤሉል እባክህ ይቅርታ አድርግልኝ። ሲጀመርም እናንተ መራቅ ፈልጌ አይደለም፣ ሁኔታዎች ስላስገደዱኝ ነው። በቃ ማንም ሰው ካንተ ጋር እንደሆነ አይፈልግም። በአንተ ጉዳይ እናቴም ጭምር ሁሉም ሰው ነው የሚያስጨንቀኝ። ይሄን ለማስረዳት ጊዜው በጣም ረፍዷል። አሁን አይደለም ይሄንን የምትነግሪኝ። በቃ አሁን ወደ ቤት ግቢ፣ ሌላ ችግር እንዳይፈጠር። አንቆይም? መቆየት አንችልም። ሲጀመር ነው ወደ ቤት አልሄድም። አንቺ ወደ ቤት ሂጂ። እንዴ ቻው በቃ። ኤልሹ እያለቀሽ ባሉ አንቺ ምንድን ነው የሆንሽው? ነገር አለ ወይስ የሆነ ነገር ፈልገሽ ነው አይደል? ካልፈለክ መሄድ ትችላለህ። እኔ ምር ነው የከፋኝ። እሺ ምን ሆነሽ ነው የከፋሽ? ንገሪ። በጣም ነው የከፋኝ። እንዴት በትውስታ እንኳን ትናንት የመጣችው ልጅ አስታውሶ ነው ይረሳኛል። ምንድን ነው የምትቀባጥረው? አዶኒ ማስታወስ አይችልም፣ ግን ምን እንደሆነ ማናችንም አናውቅም። እና እሱ ደግሞ መርሳት ካንቺ ጋር ምን ያገናኘዋል? ነገርኩ እኮ ትናንት የመጣችው ልጅ አስታውሶ ነው ይረሳኝ። ጭራሽ እኮ ሚስቴ ናት እያለ ነው። አንቺ ኧረ ቆይ እስኪ እውነቱን ንገሪ። ትወጂዋለሽ እንዴ? ንገሪ። ምን ይዘጋሻል? ትወጂዋለሽ ወይ? መልሽልኝ። ለምን ጠየቀኝ? የጠየቅኩሽን ብቻ መልሽልኝ። ኤልሹ ትወጂዋለሽ? ኤልሹ የጠየቅኩሽን በስነ ስርዓት መልሽልኝ። ወደዛ ወደዚያ አትበይ። ቆይ እሱ ማን ስለሆነ ነው እንደዚህ የምታለቅሽለት? አዎ እወደዋለሁ። ምን ነው ዝም አልክ? አታወራኝም እንዴ? ምንድነው ማውራሽ? ምን ላውራሽ? ተናደሃል እንዴ? አልተናደርኩም ብልሽ ደስ ይለኝ ነበር። ኤልሹ እንዴት ነው እሱን ልትወጂ የቻልሽው? ሁሌም እንደምታደርጊው እየቀለድሽ ነው አይደል? ንገሪኝ፣ እየቀለድኩ ነው በይ። እውነቴን ነው ጆ፣ እኔ ምንም እየቀለድኩ አይደለም። ቆይ ለምንድን ነው አንተ እንደዚህ የምትሆነው? ለምን ይመስልሻል? ለምንድን ነው ሁሌ ከዙሪያሽ የምሆነው? ለምን ይመስልሻል መጠብቅሽ? እያናደርሽኝም ካንቺ ዙሪያ የማልጠፋው ለምን ይመስልሻል? ንገሪኝ ኤልሹ። እንዴ እኔ ምን አውቃለሁ? ታውቂያለሽ ኤልሹ፣ በደንብ ታውቂያለሽ። እኔ በዙሪያሽ ማንዣብበው ሌላ ነገር ፈልጌ አይደል፣ ስለምወድሽ እንጂ። እንዴ ምንድነው? ቆይ ኑኑን ወደድኳት ስላለበት እንዴ? መስሎኝ ነበር፣ ግን በጊዜው ደስ ስላለችኝና አንቺን ያናደርኩሽ ስለመሰለኝ ነው እሷን ወድሻለሁ ያልኳት። አንቺ ግን ምን አይነት ሰው ነሽ? ቆይ ስንት ልብ ነው ያለሽ? እኔ እኮ እንደተውኩ ነግሬሃለሁ። እኔ ደግሞ የምወደው አዶኒን ነው። እረፊ ኤልሹ፣ እያወራሽ ያለሽው ውሸትሽን ነው። አሁንም በድጋሚ ልታናደጂኝ ነው አይደል? ለምን አናደሃለሁ? እኔ ላናደብ ብዬ አይደለም፣ እውነቱን እየነገርኩ ያለሁት። ኤልሹ እረፊ በቃ። እየነገርኩ ነው ጆ። ሲጀመር የጠራሁት እኮ የምታጽናናኝ መስሎኝ ነው እንጂ አትፈልጊኝ። እንደዛ ነው አይደል? ተወኝ ጆ። እኔ ከዚህ በኋላ ካንተ ጋር እንደዚህ አይነት ነገር ማውራት አልፈልግም። ኤልሹ እርግጠኛ ነሽ ልትሄጂ ነው?
አውጁ አንድ ሁለት ልንገርህ፣ በእኔ መቼም ቢሆን ተስፋ እንዳታደርግ። እኔ አልወድህም። ምንድን ነው? ደስ ይላል። በጣም ነበር እኮ ለእሱ ያልከፈልኩት መስዋዕት ለነገሩ ይበላል። እኔ ነኝ እንደዚህ አይነት ጨዋታ ውስጥ እጄን የከተትኩት። ቬኔሱ ቀጠልሽኝ፣ አናደርሽኝ። መስዬ አስበሽው ግን ታውቂያለሽ? ምን? ለወደፊት እኔና አንቺ ብዙ ልጆች ወልደን የሚኖረው ህይወት ተዋ እንድጓጓት አድርጌ። የምር ትጓጓያለሽ? አዋ ለምን አልጓጓም? አስበሃል ልጆች ሲኖር ማለት የኔ የምላቸው ልጆች ኖረው። እኔ ለልጅ አልጓጓም። አሁን ግን እየጓጓ ያለሁት ካንቺ ስለሆነ በጣም ወድሻለሁ። እውነቴን ነው የምልሽ። እምቢ ቢልኝ ኖሮ ጠልፌ ነበር የምወስድሽ።
የኔ ልጅ መጣ። እንንስ ምን ነው ቆያችሁ? አልቀደመችኝም ማለት ነው። ከቤሉል ጋር ነበረች። እኔ ምን ሆና ነኝ? ቆይ ምን እየተፈጠረ ነው? ይሄ ሁሉ ነገር አንዷ በዚህ ትበጠብጠናለች፣ አንዷ ደግሞ በሌላ መንገድ። እንዴ እኔ እህቶችን በዚህ ባህሪ ያላውቃቸው። ኑኑም ብትሆን እንኳን መሲ። እኔማ እንደው ተናገሬ ሰለቸኝ እኮ። አሁን ዛሬ አንተ እንደ አዲስ መናደድን ምን አመጣው? ምን ልጁ ካስታወሰ ብለን አብራው ወጣች። አንደኛው ሚስቴ ናት ይላል፣ ሌላኛው ደግሞ ፍቅረኛዬ። እንደው ልጁን የምትፈልገውን ነገር ጠየቀው? እኔንማ እንደው አላስወራ ብለህ መለስከኝ እኮ። አዎ አዋርቼዋለሁ። እንደው ሄለን በሌለችበት አሁን ይሄ ነገር ሲደረግ እንደምን ይባላል? ልጆቹንም አላናገርኳቸው። ቤት ውስጥ የሉም እንዴ? ያው እንግዲህ መሆኑ ካልቀረ ቢያንስ ልጆቹ ይወቁ። ቆይ ምንድነው የምናውቀው? ምንድነው የማናውቀው ነገር? ችግር አለ እንዴ? የኔ ልጅ መተሻል። በቃ እንግዲህ ወንድምሽ ይምጣና የማዋራችሁ ነገር ይኖራል። ምንድነው እሱ? ንገሪኝ። ወንድሜ እስኪመጣ አልጠብቅም። ኧረ ተይ፣ ላይቆይ ይችላል እኮ። ከነገራችሁ ንገሩኝ። ምንድነው? እሺ እንግዲህ የኔ ልጅ መሰረት ልታገባ ነው። ምን ነው ከነከነሽ? ምን ማለት ነው? ልታገባ ነው ማለት ምን ነው የኔ ልጅ? እንዴ ማግባቷ ይሄን ያህል ምን ነው ረበሽሽ? በዛ ላይ ደግሞ በቃ አድጋለች፣ ለትዳር ደርሳለች። እንደዛ ነው? አሁንማ ጭራሽ የሚቆጣጠራችሁ ሰው እኮ የለም። ጭራሽ በእሷ ቤት ተቀምጣችሁ ስለ ሰርግ ታስባላችሁ። ማን በሌለችበት? ቆይ ግን እናንተ ምን አይነት ህሊና ነው ያላችሁ? ለምን አትረጋጊም የኔ ልጅ? ወንድሜ ና ጉድን ስማ። ሰዎች ለሁላችሁም ይሁን ዜና ነው። ምንድን ነው እሱ? ማን በህይወት አለች? ምንም አልሆነችም። ወንድሜ አንተ እሱ እንዴት አወክ? እየቀለድክ አይደለማ? ለምን እየቀለዳለሁ? በህይወት አለች፣ ብዙ ቦታ እየታየች፣ ከፖሊሶችም የደረሰ መረጃ አለ። ብቻ ተረጋጉ። አለች። በዛ ላይ አየር መንገድም ትኬት ቡክ አድርጋ ነበር፣ ሰርዘው። ስለዚህ በህይወት አለች ማለት ነው። እናቴ ከማን ለማምለጥ ነው እንደዚህ የምትሸሹ? ቆይ ምን አድርገሽ ነው? ሌላም ብዙ ነገር አለ፣ እርግጠኛ ሰው እነግራችኋለሁ። እና ሰላምና ካለሽ ታዲያ ለምንድን ነው ወደ ቤት የማትመጣው? እሱን እሷ ብቻ ነች የምታውቀው፣ እኛ አናውቅም። ወንድሜ አልገባሁም። ይሄን ነገር ስነግርህ እንዲቀልል እንዳለኝ የሆነ በጣም ነው የማመሰግነው። እንኳን ደስ አለሽ። ግን ወንድሜ እዚህ ጋር ደግሞ በጣም የሚያናድ ነገር ተፈጥሯል። ምንድን ነው እሱ? ምን ተፈጠረ? ይኸው ማን በሌለችበት ልጇ ልታጋባት ነው። እዚህ ስዳር ሰርግ ምናምን ሲሉ ነበር። ትንሽ እንኳን አያፍሩም። ፈጣጣ ራስ ወዳድ ሆኜ እኮ አይደለም የኔ ልጅ። እኔ በዚህ ጊዜ እንደዚህ ያሰብኩት እኛው ልጄ ራሴን ካላጠፋው ብላ አሻፈረኛለች። ለዛ ብዬ እኮ ነው። እና ቢሆንስ ማን በሌለችበት እንደዚህ ነገር ታሰባል? ጭራሽ እኮ አይታሰብም። እሺ እሱ ተረጋጊ፣ ተረጋጊ ነው። ወደ ላይ ውጭ፣ እኛ እናወራለን። የኔ ልጅ እንደምን አባቴ ላድርግ? እንዳያት ትናንት ወደቀችብን። በዛ ላይ ደግሞ ኑኑዬም ስትነግረኝ እንግዲህ ሰሞኑን ራሴን አጠፋለሁ እያለች ስትዝት ነበር አሉ። እና ምን ላድርግ? እንደው አይኔ እያየ ከምትሞትብኝ እንግዲህ በራሷ ፈቃድ እንደፈለገች ትብዬ እኮ ሌላ አማራጭ የለኝም። በቃ እሱን ካላገባው ብለን ብያለች አይደል? ልክ ነሽ። እኛ ምንም ማድረግ አንችልም። አዎ አይቻልም። በዛ ላይ ደግሞ እምቢ ካልሽኝ በክብር መውጣት ይቀርና ጠፍቼ ከሱ ጋር እኖራለሁ እያለች አሻፍረኛለች። አይ እንደዛም አይሆንም። እንግዲህ ሸኝም ካለች ምን ይደረጋል? ሄሎ ጆ። ሄሎ፣ ምንድን ነው? ባካንተን ቢያር ለሚደወልኩት ቶሎ በልና ማምን አገናኘኝ። ስማኝ፣ በአስቸኳይ ነው ሰፈር መተው ሰደኝ። እንዴ በራስሽ አታገኛትም እንዴ? እኔ ምን ቤት ነኝ? ጆ እረፍ፣ አትቀልድ። ጉዳዩ በጣም አንገብጋቢ ነው። በጣም ነው የምፈልጋት። ለራሴ ተናድጃለሁ።
በእናትህ አትጨመርብኝ አንተን። ስማኝ ማም ስትቀይራ ቁጥሯ ሳልነገረችኝ ነው እንጂ ለአንተ የምደውልበት ምክንያት የለኝም። አሁን ሳላብድ በፊት ወደ ማም ውሰደኝ። እሺ በቃ መጣና ያለችበት ወስድሻለሁ። ጥሩ በቃ አፍጥነው። እኔ በህይወት እያለሁ ማይ ነገር መቼም አይሳካም። ጭራሽ ማም የለችም ብላችሁ ቤቱን ትፈነጩበታላችሁ? በጭራሽ። ይህ ነገርማ መሆን የለበትም። እህቴ ልታገቢ ነው በቃ? አዎ ደስ አይልም? ያው በጣም የምወደውና የምፈልገውን ሰው። በጣም ነው ደስ የሚለው። እንኳን ደስ አለሽ። አንቺ ቆሻሻ! ኤልሹ ስነ ስርዓትሽ ነሽ። አንቺ ራና ነገርኩሽ ማት ጭራ ዝም በይ ካልሆነ አጋጭሻለሁ። በጣም ታጋጭኛለሽ አይደል? እንደዛ ነው ደጋግመሽ ስታሰደብኝ ዝም ስልሽ የልብ ልብ ተሰማሽ አይደል? ያንቺን እመለስበታለሁ። አንቺኛዋ ግን ቆይ ምን አይነት ክብረ ቢስና ባለጌ ስለሽ? እናቴ በሌለችበት እቅድሽ ልታሳኪ ነው? ስሚኝ እኔ እስካለሁ ድረስ ይሄ ነገር መቼም አይሆንም። እመኚ እኔ በህይወት ያለው መቼም አይሳካልሽም። ኤልሹ ቆይ ችግርሽ ምንድን ነው? ምን ሆነ የምትይው? አይ እህቴ ቅናት እኮ ነው። ሌላ ምን ይሆናል ብለሽ ነው? ወይኔ ጉዴ! ቤቴ ውስጥ እኮ ነው ያላችሁት። እሱን ትረስቷላችሁ እንዴ? ጭራሽ እኔ በእናንተ ልቀና? ቤቴ ነው ገባችሁ? ቤቴ እና እስከኖርን ድረስ እኮ እኛም እየሰራን ነው። ከቤቱ ድርሻ አለን ወይም ቤቱ የኛ ነው አላልንም? ኤልሻዳይ ቆይ ለምን ትናደጃለሽ? ደግሞ መናደድ ያስረጃል አሉ አይደሉም? አዎ ቶሎ ያስረጃል። ለዛ ነው አንቺ እንደዚህ ያረጀሽው። ኤልሹ ስነ ስርዓትሽ ነው ያዢ። እንደምታዩ እህቴ የሰርጉን ዘፈን እንስፈን አይደል? ኩሉን ማንኩሏታል፣ ኩሉን ማንኩሏታል፣ ባትኮለ በጣም ጥሩ ወተቱሉ ታያት እባክሽ። ግን እኮ እሷም ተናዳ ነው። ነገሩም ደግሞ ድንገተኛ ስለሆነ ያናድዳል እኮ። መናደዷ ጥሩ ነው። እስከ መቼኛ ብቻ እየተናደድን እንችለዋለን? ግን ቆይ ሄለን እኮ አልጠፋችም። አሁን ለሄለን ከነገረቻት ምንድን ነው የማደርገው? ፈጣሪ ሆይ ይህንን ማሰብ አልፈልግም። እባክህ አንተ ጠብቀኝ። እህቴ ተነሽ እንጨፍር። እንዴ ኧረ ሰዓቱ ሄዷል። ሰው እንረብሻለን። ተነሽ እባክሽ። ሰዓት ሄዷል። ማንም አይረበሽም። ተነሽ ተነሽ ተነሽ። እሺ አሁን ምን ይባላል? አንዴ ታቅፍኛለሽ፣ አንዴ ደግሞ ትሰድብኛለሽ። ቆይ አንቺ ጤነኛ አይደለሽም እንዴ? ቆይ ምንድነው የምትፈልጊው? መለፍለፍና ቁምና አሁን ማምጋው ሰደኝ። ምን ሆነሽ ነው? ቆይ ደግሞ ምን አጋጠመሽ? በጣም ተናድጃለሁ። ከቻልክ ዝም በል፣ አፍን ዝጋው። ምንድነው ያናደደሽ? ደሞስ ምን የሚያናደድ ነገር አለ? ምን አገባ? አሁን ማምን አገናኘኝ?
ነይ እሺ እንሂድ። ቤሉል በሰላም ነው የፈለገኝ? አዎ መሲ፣ መነጋገር አለብን። የግድ ካላገባው ብለሽ እያስቸገርሽ እንደሆነና ራስሽን አዝሎሽ ከመውደቅሽ በፊት ራሴን አጠፋለሁ እያልሽ ስታወሪ እንደነበር ሰምቻለሁ። የምር ወደሽ ሆኖ እንደዚህ የምትሆኝ? እውነት ይህን ሁሉ የምታደርጊው ለሱ ነው? አዎ ቤሉል፣ የእውነት ከልቤ ነው የምወደው። ቆይ አንተስ ብትሆን አፍቅረህ አታውቅም? አውቃለሁ፣ በደንብ አፍቅሬ አውቃለሁ። ግን ማወቅ ያለብሽ ነገር መሲ፣ እንደ ወንድም አንቺ መጥፎ ነገር ላይ እንዳትወድቂና ህይወትሽ እንዳይበላሽ በማሰብ ነው እንጂ እኔ ደስ እያለኝ ነው የምሸኝሽ። እንደውም የፈለግሽውን ነገር ሁሉ አረጊ። ስላሰብክልኝ እንደ ወንድም ተጨንቀህ ስለተቆረቆርኩልኝ በጣም ነው የማመሰግነው። ግን ደግሞ ምንም አልሆንም። እሱም በጣም እንደሚወደኝ እርግጠኛ ነኝ። ይህን ያህል ታግሶኛል። ስለዚህ በቃ ይወደኛል ማለት ነው። እሺ መሲ፣ አንቺ እንዳልሽ እና ሽማግሌዎቹ መቼ ሊላኩ ነው? እውነት ለመናገር ቤሉል፣ ይህ ነገር እስዬ ሳትኖር መሆኑ ትንሽ ምቾት ይነሳል። ግን ደግሞ እሷ ብትኖርም አትፈቅድም ነበር። እኔም እሷ ሳትገኝ ይህ ነገር እዚህ ቤት ውስጥ መሆኑ ይከብደኛል። ምክንያቱም ታውቂያለሽ፣ ኤልሹ ራሷ ልታጠፋ የነበረው እናቴ ሞተች ብላ ስላሰበች ነው። ቤሉል፣ አንተ ታማኝ ስለሆንክ ለማንም እንደማትናገር ስለማወቅ አንድ ነገር ልነግርህ ይገባል። ምን? ቤሉል፣ ሄለን ደህና ናት። ሳስበው ምንም አልሆነችም። እየተደበቀች ነው ያለችው። እዚህ ቤትም ዛሬ መታ ነበር። ተደብቃ ነው የወጣችው። ስለዚህ የሰማው ዜና ልክ ነው ማለት ነው። ግን ለምን ተደበቀች? ለማንኛውም ይህን ለእኔ ተይው። አንቺ ለፕሮግራሙ ተዘጋጅ፣ የደስታሽ ቀን ነው። እሺ ወንድሜ፣ በጣም አመሰግናለሁ። የምተማመንብህ ወንድሜና ምርጡ ቤተሰቤ ነህ። ስለዚህ እወድሃለሁ። እሺ? እኔም እወድሻለሁ ምርጡ እህቴ። ደግሞ አታስቢ፣ ሁሌም ከጎንሽ ነኝ። ስላገባሽ አልተውሽም። ልክ እንደ በፊቱ ነው ማደርግሽ እና በቃ አድገሽ አንቺም ልታገቢ ነው ማለት ነው። ቤሉል ደግሞ በቃ ረፋት ታሳፍረኝ። ውጣ። ብታፍሪም አታገቢ ነበር። በቃ ውጣ ውጣ ውጣ። አልፈልግም። በቃ ውጣ። ግን አላገባ ነው ብለሽ ምን አይነቱ ነው? ምንድነው እንደዚህ በማታ ያጣደፍሽ? ምን ተፈጥሮ ነው? ማም ጉድሽን አላወቅሽም። ምን እንደተፈጠረ አልሰማሽም? ምን ነው? ምን ተፈጠረ ደግሞ? መሲል ታገባ ነው ማም። ይሄንን ታምኛለሽ? መሲል ታገባ እኮ ነው። ምን ማለት ነው? ቆይ እንዴት ነው የምታገባው? ቆይ መች ፍቅረኛ ይዛ ነው? ቆይ እንዴት ነው የምታገባው? ማንን እንደምታገባ አላውቅም፣ ግን በቅርብ ነው ሽምግልናው። ከሁለት ቀን ምናምን በኋላ። እውነትሽን ነው ያልሽው? የተሳሳተ ወሬ እንዳይሆን ይዘሽልኝ የመጣሽው? አሃ፣ ስለዚህ መውጣቴ በጣም ተመችቷቸዋል ማለት ነው። ወደውታል። ጭራሽ እኮ ትዝ ብለሻቸው አታውቂም። ቤቱ ሲጨፍሩና ሲዘሉ ነው የሚሉት። የማንም መፈጫ ሆኗል። ወይኔ ይላል። ጭራሽ ታገባ ነው? ሁሉንም አንድ ባንድ ነው የማጠፋቸው። ማም፣ እኔ እኮ ብዬሽ ነበር፣ ቤትሽን መልቀቅ አልነበረብሽም። አየሽ፣ አንዴ ብትለቂ ምን ያለ ተፈጠረ። አንቺ ደግሞ የማይነገር ነገር አትናገሪ። እውነት ግን እኔ በሌለውበት ሽምግልና ሊላክ ነው? እርግጠኛ ነሽ? አዎ ማም፣ እርግጠኛ ነኝ። ቃል በቃል እንደሰማሁት። ችግር የለውም፣ አንቺ አትናደጂ። እኔ መውሰድ ያለብኝን እርምጃ ወስዳለሁ፣ አሳይሻለሁ። አዎ፣ ዝም እንዳትይ በጭራሽ። እነዚህ ችጋራሞች። እሺ፣ አታስቢ። ቆንጆ፣ አንድ ነገር ብቻ ታደርጊልኛለሽ። ምንድን ነው? ኤልሹ፣ አሁን ደግሞ ምን ትሰሪያለሽ? ቆይ አትተኝም እንዴ በዚህ ሰዓት? መስዬ ይቅር በይኝ።
ቅድም ተናግሬ ያስቀየምኩሽ አይደል? ያው ስለ ነገሩ ድንገት አይደል የሰማሁት፣ ለዛ ነው። ይገባኛል ልሹ፣ እረዳሻለሁ እኮ ግን ደግሞ እንደዚህ መሆን የለብሽም። ልክ ነሽ፣ እንደዛ ማድረግ አልነበረብኝም። ግን ያው ማም ስለሌለች ብቻዬን የተሰማኝ ነው። በዛ ላይ እንደሩቅ ሰው ነገሩን ድንገት አይደል የሰማሁት፣ ለዛ ነው። አንቺ ብቻ እኮ አይደለሽም፣ ከኔ ውጭ ማንም አያውቅም ነበር። ሁሉም በቅርቡ ነው የሰሙት። እንደዛ ከሆነ እሺ፣ ይቅርታዬን ተቀብለሽኛል? አዎ ይቅር ብዬሻለሁ። ችግር የለውም። አመሰግናለሁ። ያው ከዚህ በኋላ እዚህ ቤት ተሽ የምትሄጂ ሁሌም ቢሆን እህቴ ነሽ። ቆይ ግን ማን ነው የምታገቢው? እሱማ ሰርፕራይዝ ነው። ሰርፕራይዙን እንኳን ለኔ ተይው፣ እሰራልሻለሁ። በቃ አሁን ልተኛ ስለሆነ ልሂድ። ዳደርሽ ደግሞ ምን አይነት ተንኮል ሰርተሽ ይሆን? አስመሳይ ታስመስላለች። ተንጨባራል ልትዘብ ነው ትንሽ ምን እናድርግበት? ይሄ ልጅ እሺ ተብሎ لازم كبش ماشي كنتم ويني ستوني እህቴ እኔ ላንቺ በጣም ነው ደስ ያለኝ። እውነት ያርግልሽ። በጣም ነው ደስ ያለኝ። ምንም ነገር ሳይጎልብሽ ደስተኛ ሆነሽ ኑሪልኝ። አመሰግናለሁ። ያንቺም ቀን ይመጣልሽ። አዎ ልክ ነሽ፣ ይመጣል። እና ሰዎቹ መጡ። የምን ሰው? ሽማግሌዎቹ ማለት ነው። እነሱማ ገና አልመጡም። በስመ አብ እንዴት እንደጨነቀኝ። ይሁን ነገር ሳይፈጠር በሰላም ባለቀ። አትጨነቂ፣ እሺ? ምንም አይፈጠርም። እንዴት ነው? በጣም አምሮባችኋል። ቆይ አንቺ ሙሽራ ነሽ እንዴ? እኔ ኧረ አይደለሁም። አንቺም ለመቀብረሻል አምሮብሻል ብዬ ነው። አንቺም እኮ አምሮብሻል ይልሽ መስዬ። በድጋሚ በጣም ደስ ብሎኛል። እንኳን ደስ አለሽ። መቼም ቢሆን አይሳካልሽም። የማደርገውን እናውቃለሁ። ተቀመጥ እንጂ እኔ ልጅ እንደግማለሁ። እሺ ማን እቀመጣለሁ። ሰላም ለዚህ ቤት እንዴት ናቸው? እናታችን እንዴት ነው? እናታችን ተመኩ አረፍ በል እስቲ። ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? አረፍ በሏ። የመጣንበትን ሳንናገርም አንቀመጥም እኮ። ቁጭ ብላችሁ አይደርስም? በጭራሽ እንደዛማ አይሆንም። የመጣንበትን ሳንፈጽም አንቀመጥ። ተዋቸው የኔ ልጅ፣ አንተ ተቀመጥ። እሺ የመጣችሁበትን እንግዲህ ተናገሩ።